ሰላም ሰላም እንዴት ናችሁ? ይሄ የምታዩት ቆጮ እንዴት እንደሚጨመቅ ነው። በፊት ይቆረጥ ነበር። አሁን ላይ እንደዚህ ሲጨመቅ ነው የሚዘጋጀው። በጣም ቆንጆ ሆኖ ነው የሚዘጋጀው። ይሄ በጉራጌ አካባቢ ነው የሚዘጋጀው። በጣም ደስ ይላል። አየሩ በጣም ደስ ይላል። ቆንጆ ነው። ሄዳችሁ ጎብኙት። ሁለተኛ ደግሞ ይሄኛው ኮባ ተሰነጣጥቆ ነው የሚዘጋጀው። ልክ እንደ እስቲም መጋገሪያ ማለት ነው። እንደዚህ ሰነጣጠቅና ምጣድ ላይ ተደርጎ ነው የሚዘጋጀው። እንደውም ስም አለው የሽምፒና ይባላል። የሽምፒና ቆጮ ይባላል። እንደዚህ በወፍራሙ የሚዘጋጀው ይሄ ዳፓ ነው። ይዘጋጅና እዛ የተቆራረጠው የኮባ እንጨቶቹ ላይ ይጋገራል። ልክ እንደ እስቲም ነው። በቃ ሳይቃጠል በስነ ስርዓት ነው የሚወጣው። በጣም ነው የሚያምረው። የተለየ አሰራር ነው። እንደውም ይሄን ይመስላል። ቤቱ አዲስ የሆናችሁ ሰብስክራይብ እያደረጋችሁ አዳዲስ ስራዎችን ስሰራ እንዲደርሳችሁ ላይክ አድርጉ፣ ሼር፣ ሰብስክራይብ በማድረግ አዳዲስ ስራዎችን እንድታዩ እጋብዛችኋለሁ። እንደዚህ ይጠፈጠፍና ይስተካከላል። ቅርጽ እንዲይዝ ማለት ነው። ቅርጽ ሲይዝ ነው የሚጋገረው። ይሄን ይመስላል። እንደዚህ ይደረግና ምጣድ ላይ ይስተካከላል። ከዛ በቃ ቆጮውን ማድረግ ነው ዛሬ። ከዛ በቃ ይሄን ይመስላል። በስሎ ሲወጣ እንደዚህ ቆንጆ ያማረ ሆኖ በስሎ ይወጣል ማለት ነው። እና በቃ ቀስ ብሎ እዛ እንትኑ ላይ ስለሚበስል ቀስ ብሎ ነው የሚበስለው። አያጣድፈውም። ይሄን ይመስላል። ስላዳመጣችሁኝ አመሰግናለሁ። ባይ